ክቡራን አድማጮችና ተከታዮች ሰላማችሁ ይብዛ። ዛሬ አንድ ታሪክ ይዤላችሁ መጥቻለሁ። የተማሪዎች ንቅናቄ አብዮት የወለደው አንድ ታላቅ ምጡቅ አእምሮ ያለው አንድ ሰው ይዤላችሁ ቀርቤያለሁ። አቶ ኃይሌ ፊዳ ይባላል። ትውልዳቸው ወለጋ ውስጥ ሲሆን ከመላው ኢትዮጵያ ሶሻሊስት ንቅናቄን ወይም መኢሶንን መሪዎች አንዱ ነበር። አቶ ኃይሌ ፊዳ በተማሪዎች ንቅናቄ ተሳታፊ መሆናቸው በመንግስት የደህንነት ሰዎች በመታወቁ ለ14 ዓመት ያህል ከኢትዮጵያ ውጪ በፈረንሳይና በሌሎች አውሮፓ ሀገሮች ኖረዋል። የቀዳማዊ ኃይለ ሥላሴ መንግስት ፈርሶ ወታደራዊው መንግስት ደርግ ወደ ስልጣን በመጣ ጊዜ አብሮ ከወታደራዊ መንግስት ጋር በመስራት ሲቪል አስተዳደር ውስጥ መለወጥ ይቻል በሚል አስተሳሰቡ ከነበራቸው ወገኖች መካከል ወደ ኢትዮጵያ ገቡ። ለውጥ ይገኛል በሚል ምክንያት አቶ ኃይሌ ፊዳ የኮሚኒስታዊ ስርዓት ዓለም ተከታይ ስለነበሩ በወታደራዊ ደርግ የኃላፊነት ቦታ ተሰጥቷቸው ሲሰሩ ቆይተዋል። ምክንያቱም ከውጭ ከመተቸት ይልቅ ጠጋ ብለን በማገዝና ለውጥ ይመጣል በሚል አስተሳሰብ ስላላቸው ነበር። በ1939 ዓመተ ምህረት ደርግ በኢሃፓና በመኢሶን መካከል የነበረው ፖለቲካዊ ፍጥጫ ወደ ጦርነት መሳሪያ ትግል አድርጎ ዜጎች በቀይ ሽብር በነጭ ሽብር በትር መመታት ጀመሩ። በዚህ ትግል ወታደራዊ ደርግ በኢሃፓ በየበኩላቸው የበቀል እርምጃ መውሰድ ቀጥለው ሳል በአቶ ኃይሌ ፊዳ የሚመራው መኢሶን ከወታደራዊ ደርግ ጎን መቆም አሳይቶ ነበር። ምክንያቱም ኢሃፓ የመረጠችበት መንገድ ምክንያቱም ኃይሌ ፊዳን ሊያሳምን ስላልቻለ ማለት ነው። 4 ኪሎ አካባቢ አንድ ቀበሌ ሊቀመንበር እና የመኢሶን አባል ነበር በወቅቱ። ለው ግርማ ከበደ ብዙ ዜጎችን ከመኖሪያ ቤታቸውና ከየሰፈራቸው ገበታቸው እየወሰዱ በመረሸኑ ህዝቡ ብሶቱን አሰማ። የህዝቡን ሮሮ ለማስታገስ የፈለገው ወታደራዊ ደርግ ግርማ ከበደን ህዝቡ በተሰበሰበበት በሞት ቀጣ። በእነ ኃይሌ ፊዳ የሚመራው መኢሶን ግን ግርማ ከበደ ጥሩ አብዮተኛ ነው በሚል ግድያውን ተቃወመ። አቶ ኃይሌ ፊዳን ጨምሮ ብዙ የመኢሶን አባላት ደርግ ፊቱን ከኢሃፓ ወደ መኢሶን የማዞሩ ምልክት ነው። ምክንያቱም ኢሃፓ ላይ የወሰደውን እርምጃ ወደ መኢሶን አለመውሰዱ ማረጋገጫ አላችሁ ይሏቸውና ይተቿቸው የነበረውን መኢሶን ላይ የባሰ ችግር ፈጠረ። ፊቱን ወደ መኢሶን ማዞሩ ምልክት ነው ሲሉ በማሰብ ከደርግ ጋር አብሮ መቆየት አልቻሉም የሚል እምነት እያደረባቸው መጣ። ይህም አቋም በወቅቱ ከያዙት የመኢሶን አባላት መካከል አቶ ኃይሌ ፊዳ፣ ከበደ መንገሻ፣ ዳንኤል ታደሰ፣ መስፍን ካሳሁንና ንግስት አዳነ እንደሚገኙ ጽሑፍ ማስረጃዎች ይጠቁማሉ። አቶ ኃይሌ ፊዳ አሟሟት በተመለከተ ሁለት አይነት ታሪኮች ሲነገሩ ይደመጣል። አንዳንድ ወገኖች አዲስ አበባ ውስጥ ተገድለው በልዑል ራስ ካሳ ግቢ ውስጥ ተቀብረዋል ሲሉ ይደመጣል። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል መጽሐፍ ደግሞ ራሳቸው ኮሎኔል መንግስቱ ከሰጡት ቃለ መጠይቅ ለመረዳት እንደሚቻለው አቶ ኃይሌ ፊዳ የተገደሉት ከአዲስ አበባ ከተማ በድብቅ ወጥተው ወደ ወለጋ ሲሄዱ በገበሬ ታጣቂዎች ነው። ኮሎኔሉ መንግስቱ አያይዘው ሲናገሩ መኢሶኖች ሄደዋል። የሶማሊያ ጥቃት አይሎ ሲመጣ የሻዕቢያዎች ጎራ ሲጠናከር በዚህ ከመንግስት ጋር ምን እንሰራለን ብለው አይደል እንዴ ጥለው የጎዱት። በእነሱ ሐሳብ እኛ መድከማችን ወደፊት ከኛ ጋር በመቀጠል የስልጣን ጥማቸውን የሚያረኩበት መንገድ ስለማይኖር ልዩ ሲያቀርቡ ቆይተዋል። በመጨረሻ ፈረጠጠዋል ብለዋል መንግስቱ ኃይለማርያም። ሆኖም ሁኔታውን ስናየው ግን ራሱ ደርግ የገደላቸው ይመስለናል። ምክንያቱም አንድ ገበሬ በማያውቃቸው ሁኔታ ምክንያት ምንም ተነሳስቶ ሊገልባቸው የሚችል በወቅቱ የሚያሳይ ነገር አልነበረም ማለት እንችላለን። ራሱ ደርግ እንደበላቸው ከሁኔታዎች ስንረዳ ይመስላል። በዚያን ጊዜ እነ መስፍን ካሱ ወደ ሲዳሞ እና ኃይሌ ፊዳ ወደ ወለጋ ሲሄዱ አግኝቶ ገበሬ ነው እርምጃ የወሰደባቸው ብለዋል ጓድ ሊቀመንበር መንግስቱ ኃይለማርያም። ክቡራን አድማጮቼና ተከታዮቼ ኃይሌ ፊዳ ድንቅ ተሰጥኦ ያለው ሰው ነበር። በቦስተን ዩኒቨርሲቲም ከፍተኛ ትምህርት ያገኘ የ7ኛ ክፍል ተማሪ እያለ በትምህርቱ በጣም ጎበዝ ስለነበር የ8ኛ ክፍል መልቀቂያ ውጤት ፈተናን በሀገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል
አንዱ ነበር። በዚህ ምክንያትም በዊንጌት ሁለተኛ ደረጃ ትምህርት ቤት የነጻ ትምህርት እድል ማግኘት ችሏል። በቀጽል ስሙ ኃይሌ ፊዲሊስት ወይም ኃይሌ ፊዳ ይባላል። በቦስተን ዩኒቨርሲቲ ማስተርሱን ሰርቷል። በጀርመን ሀገር በፈረንሳይ ሀገርም ትዳር መስርቶ ኑሯል። ፖለቲካና ህይወት ወደ ቀኝና ወደ ግራ ሲስቡት የቆየ ባለ ምጡቅ አእምሮ እንዲሁም የቀረቡት ሰዎች ለጋስነቱ በሩሩነቱ የሚያውቁት ኃይሌ ፊዳን ይዤ ቀርቤላቸዋለሁ። ኃይሌ ፊዳን የመሰለ ታላቅ ሰው ታላቅ ኢትዮጵያዊ ልንዘክረው ይገባል። ምክንያቱም ኢትዮጵያ ማህፀኗ ብዙ ነው፣ ብዙ ወልዳለች። ስለዚህ ክቡራን አድማጮችና ተከታዮቼ ከ60ዎቹ ምርጥ ትውልዶች አንዱ የሆነውን ኃይሌ ፊዳን አቀርቤላቸዋለሁ። ከዚህም ሰፋ ያለ ነው ታሪኩ። ለማንኛውም በዚች ባጭር ገጼ ላይ አቅርቤላችኋለሁና ሳስበው ያ ትውልድ ያሳዝነኛል። በዋዛ ሀገራችን ብዙ ለፍታባቸው ሰዎች ናቸው እና የአሁን ትውልድ ልናስታውሳቸው ልንዘክራቸው ይገባልና ኃይሌ ፊዳ ታማኝነት የና ኃይሌ ፊዳን ዕውቀት የና ኃይሌ ፊዳን አይነት ጓደኞቻቸው የመሰክሩላቸው ናቸው። እኛም ለዚች ሀገር ብዙ አስተዋጽኦ ልናደርግ ይገባልና ክቡራን አድማጮቼ ተከታዮቼ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ቤተሰቡን ተቀላቀሉልኝ። አመሰግናለሁ። ኢትዮጵያ ለዘላለም እግዚአብሔር ይባርካት።